እንዴት ናችሁ? ደህና ናችሁ? አንዳንድ የፌስቡክ፣ የትዊተር፣ የኢንስታግራም፣ የዩቲዩብ ፖስቶችን ሳይ ለመጽሐፍ ቅዱስ ያለው ግንዛቤ ሰዎች ትንሽ የተዛባ ስለሆነ ለመናገር ተገድጃለሁኝና አሁን ኢራንና እስራኤል በጀመሩት ጦርነት እስራኤልን የሚጠብቅ አይተኛም አንቀላፋም እያለ ሰው ይፖስታል። ሙስሊሙም ኢንሻአላህ አላህ ከኢራን ጋር ነው የሚላለና እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን አሳልፎ ሲሰጠው ለሆነች እስራኤል ለምትባል በረሃ ላይ ላለች ትንሽ ህዝብ አይደለም፣ ለመላው ዓለም ነው ኢየሱስ የሞተውና ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ቹዝን ጄኔሬሽን ወይም እስራኤልን የሚጠብቅ አይተኛም አንቀላፋም ሲባል ጂኦግራፊካሊ ከፍልስጤም ጎን ያለች የሆነች ቴል አቪቭ የሚባል ከተማ ያላትን የሆነች ሀገር አለ። በመላው ዓለም ያለ በክርስቶስ ኢየሱስ አምኖ ዳግም የተወለደ ሁሉ እንደ መጽሐፍ ቅዱስ እስራኤላዊ ነው። እኛን የሚጠብቅ አይተኛም አንቀላፋም እንጂ እስራኤልን የሚጠብቅ አንቀላፋም፣ ቴህራንን ወይም ኢራንን የሚጠብቅ ያንቀላፋል። ወይም በሙስሊሞቹ ደግሞ ለኢራን እግዚአብሔር አላህ የሚያዳላ እንዳይመስላችሁ። እግዚአብሔር አንድ አምላክ ነው። እኛንም ሙስሊም ክርስቲያኑን ቡዲዝሙን እግዚአብሔር የለም የሚለውን ሁሉ የፈጠረ እግዚአብሔር አንድ ነው። አንድ ልጁም የሞተው ለዓለም ነው። ገና በእናታችን ማፀን ከመፈጠራችን ከመታሰባችን በፊት መጽሐፍ ደግሞ እንደሚናገረው ከ2000 ዘመናት በፊት አንድ ልጁ ለኛ አሳልፎ ሰጥቷል። ማንም ያመነ ሰው እስራኤላዊ ነው። ስለዚህ በዚህኛው ዘመን በአዲስ ኪዳን ዘመን አይሁዳዊ ግሪካዊ የለም፣ ጨዋ የለም ይላል መጽሐፍና ማንም ያመነ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የዘ ቹዝን ጄኔሬሽን። ስለዚህ የሆነች እስራኤል ላይ ሚሳኤል ኢራን ስታዘም እስራኤል እግዚአብሔር የማይተኛው እግዚአብሔር የሚጠብቃት፣ እስራኤል ደግሞ ሄዳ ሄሊኮፕተሯን ኢራን ላይ ስታዘንብ ጦር ጄቷን ኢራንን የማይጠብቃት የሚመስላችሁ ከእስራኤል ጎን ነን ከኢራን ጎን ነን የምትሉ ከፈለጋችሁት ጎን መሆን ትችላላችሁ። ጦርነቱ አይደገፍም፣ ለማንም ጥሩ አይደለም። ግን እግዚአብሔር ሰላሙን እንዲያወርድ ጸልዩ እንጂ እግዚአብሔር ከጦርነት የለም።